ጸሎት የማያሸንፈው የማይፈታው ከቤታችን የማያስወጣው ችግር የለም፣ የማይፈታው ቋጠሮ የለም። ስለዚህ በዚህ ተስፋ መቁረጥ ውስጥ ስሜት ውስጥ ሆናችሁ ቢሆን ጸልዩ፣ እግዚአብሔርን አናግሩት። አዎ መቆም ይሰለች ይሆናል። አዎ ነጠላ ለብሶ ዳሴ ማርያም ይዞ መዝሙረ ዳዊት ከፍቶ መጸለይ ምናልባት ይከብደን ይሆናል። ተኝታችሁ ጸልዩ። ባላችሁበት የአምላካችሁን ስም ጥሩት። እዛው ብርድ ልብስ ውስጥ እዛው ጨለማ ውስጥ ነን፣ እግዚአብሔር ሆይ አድነኝ በሉት። ቅድም እንዳልኳችሁ ነው። እግዚአብሔር እንደዚህ አይነት ስሜት ውስጥ በኃጢአት ውስጥ ብንሆን እንኳን ድምፃችን የሚቀንስበት አምላክ አይደለም። ከጠራ ነው የሚቸኩል ለመስማት አቤት ለማለት የሚቸኩል አምላክ ነው። አባ ጊዮርጊስ ዘጋስጫ ሲናገር ትዝ ይላችሁ፣ አንድ የተራበ ሰው ምግብን ለመብላት እንደሚቸኩል ሁሉ እግዚአብሔር እኛን ለመስማት እኛን ለማማር እንዲሁ ይቸኩላል። ስለዚህ ፍላችን በር ላይ ነው ያለው፣ የልባችን በር ላይ ነው ያለው። ስንጠራው አቤት ለማለት እንኳን አይጠበቅበትም፣ አጠገባችን ያለ ነው። ግን ፍቃዳችንን ይፈልጋል፣ መጥራት ያስፈልጋል። መዳን እንደምንፈልግ እሱን ማውራት እንደምንፈልግ ማሳየት ያስፈልጋል። ስለዚህ ታግላችሁም ቢሆን በየቀኑ ለመጸለይ ሞክሩ። በየቀኑ እግዚአብሔርን ለማውራት ሞክሩ። ያን ጊዜ እየተሻለ ይመጣል። ከምንም ነገር በላይ የምመክረው ደግሞ መዝሙረ ዳዊትን መጸለይ ነው። ዳዊት በብዙ ሐዘን በብዙ ቁስል ያለፈ ሰው ይረዳናል፣ ያውቃል። ምንም ልብ አምላክ ቢባል ከምንም ነገር በላይ በጣም እንደዚህ አይነት ስሜት ውስጥ የሚከተውን ኃጢአት ሰርቶ አቤቱ እንደ ቸርነትህ መጠን ማረኝ፣ እንደ ምሕረትህም ብዛት መተላለፌን ደምስስ እያለ በመዝሙር 50 ብዙ ኃጢአቱን ተናዟል። እንደ ሁላችንም እንደምናሳልፈው ሌሊት አልጋዬን ትራሴን በእንባዬ አጥባለሁ ብሏል። ሌሊቱ ሙሉ ሲያለቅስ ያደረ ሰው ነው እና እንባን ያውቃል። ዲፕሬሽንን፣ ድባቴን በደንብ ያውቃል። ጨለማን በደንብ ያውቃል። ራስን መጥላት በደንብ ያውቃል ዳዊት እና መዝሙረ ዳዊት ጸልዩ። እመኑኝ ከዚህ ስሜት እንወጣለን። እግዚአብሔር እንደሚሰማን እግዚአብሔር ከኛ ጋር እንደሆነ ይሰማናል፣ እናውቃለን። ያን ጊዜ ከዚህ ስሜት እግዚአብሔር ራሱን እጁን ልኮ ያስወጣናል። ቅዱስ ዳዊትም ደግሞ ይረዳናል። ስለዚህ በዚህ ስሜትም ቢሆን ሆናችሁ ጸልዩ። ለጸሎት ፐርፌክት ታይሚንግ የለም። ለጸሎት ጥሩ ስሜት የሚባል ነገር የለም። እግዚአብሔር የሚመለክ የምንሰግድለት ብቻ ሳይሆን የምንወደውም የምናማክረውም አባታችን ነው፣ ወንድማችን፣ ጓደኛችንም ነው። አባ የምትሉበትን መንፈስ ሰጧችሁ ነው የሚለው አይደል? ስለዚህ የልጅነትን መንፈስ አግኝተናል። ለሌሎች አምላካቸው ነው፣ ለእኛ ግን አባታችን ነው። ስለዚህ እንደ ምድራዊ አባታችን እንደምንወደው እንደምናማክረው እንዲያቅፈን፣ ልባችንን እንዲያቅፈን፣ ነፍሳችንን እንዲያቅፋት፣ እንዲያጽናና እንፍቀድለት። ያን ማድረግ የምንችለው ደግሞ በጸሎት ነው። ስለዚህ ጸሎት አታቁሙ። ካቆማችሁ ደግሞ ጀምሩ፣ ታገሉ። በዚሁ ስሜት ውስጥ ሆነን በጸሎት እንጽና። ያን ጊዜ ይህ ስሜት ጥርግ ብሎ ከህይወታችን ይወጣል። የመፍትሄ ሀሳቦቹ እነዚህ ብቻ እንዳልሆኑ ሁላችንም እናውቃለን። ቅድም እንዳልኳቸው እርዳታንን ከጠየቅን፣ ወደ ሕክምና ከሄድን፣ ንስሐ ከገባን፣ ስጋ ወደሙ ከተቀበልን፣ ከምንም ነገር በላይ ደግሞ የንስሐ አባቶቻችን ካማከርን፣ ለጓደኞቻችን ለወዳጆቻችን ህመማችንን ለምናውቀው ለምናምነው ሰው ሼር ካደረግን፣ ጸሎት ካደረግን የማይፈታ ነገር አይደለም። በጣም ከባድ የሚመስል ግን ቀላል በሽታ ነው። ስለዚህ በዚህ መፍትሄዎቹን እጨርሳለሁ። ከምንም ነገር በላይ ሰው በዚህ ጉዳይ ብዙ ወጣቶች፣ ብዙ ጨለማ ውስጥ ያላችሁ ወንድም እህቶቼ እንድትረዱ የምፈልጉት አንድ ነገር አለ። አንደኛ ነገሥት ምዕራፍ 19 ላይ ታላቁ ነቢዩ ኤልያስ አሁን አንተ የሚሰማህን ስሜት ተሰምቶት ያውቃል። አሁን አንቺ የሚሰማሽን ስሜት ተሰምቶት ያውቃል። ኤልዛቤል ትልቅ ስራ ከሰራ በኋላ ኤልዛቤል አስፈራራችሁ፣ ዛተችበትና እጅግ በብዙ አዘነ። ታሪኩ እንደሚነግረን ገብታችሁ አንብቡት። ለአንድ ቀን የሚሆንን የእግር መንገድ ከተጓዘ በኋላ በአንድ ዛፍ ስር ተጠልሎ አቤቱ ይበቃኛል፣ ከአባቶቼ አልበልጥምና ነፍሴን ውሰዳት አለ። እጅግ በጣም ከማዘኑ የተነሳ ሞቱን ተመኘ። አንዳንድ ጊዜ እንደዚህ ይሰማናል። ምንም ቢመጣ መኖር ጥቅም እንደሌለው፣ ብዙ ሰው የሌለ ኖረህ ማንንም ካልጠቀምክ ሞተህ ማንንም አትጎዳም የሚል በጣም የተበላሸ አመለካከት አለ። የጠቃሚነት ስሜት የለንም። እናት አባታችን እንደጠቀምን አይሰማንም። ራሳችን እንደጠቀምን፣ ከምንም ነገር በላይ ደግሞ የፈጠረንን የሞተልንን አምላካችንን እንዳስደሰትን አይሰማንም። ያን ጊዜ ሞት ይሰማናል። የመኖር ፍላጎት አይኖረንም። ምናልባት ብዙዎቻችን በዚህ ዲፕሬሽን ውስጥ የወደቅነው ራስ ማጥፋት ኃጢአት ስለሆነ ማድረግ ስላቃተን ብዙ ረጅም ሰዓት እንተኛለን። የታወቀ ነው። ያው በዲፕሬሽን ያሉ ሰዎች ረጅም ሰዓት ይተኛሉ ወይ ደግሞ መተኛት ያቅታቸዋል። እና ሪያሊቲውን ለማምለጥ ማን እንደሆንን ምን አይነት ሰዎች እንደሆንን ማየት ስለማንፈልግ የሚሰማንን ስሜት መቀበል ስላቃተን በጣም ስልችት ስላለ ከልቤ በጣም እረዳለሁ። በጣም ይገባኛል በጣም ከባድ እንደሆነ እና ያንን ስሜት ለማምለጥ ብቸኛው መፍትሄ አንዳንድ ጊዜ ሞት መስሎ ይሰማናል። ግን አይደለም። እግዚአብሔርን የሚያዝንብን አይምሰላችሁ። በእውነት ስላማረርን እግዚአብሔር ሆይ ስማኝ፣ ነፍሴን ውሰዳት። ነቢዩ ኤልያስ እንኳን እኮ እንደዚህ ብሏልና
እንኳን